ሰላማችሁ ብዝት በላይ። ታውቃላችሁ ዛሬ በየቀኑ በስልካችን የምናየው የአየር ሁኔታ ትንበያ ወይም ፎርካስትን ለመጀመሪያ ጊዜ የፈጠረው ታላቅ ሳይንቲስት በዘመኑ በነበሩት ሊቃውንት ጠንቋይና እብድ ነው ተብሎ ይጠራ እንደነበረ ሮበርት ፎዝሮይ ይባላል። ፎዝሮይ ከመምጣቱ በፊት ማዕበልና ንፋስ የሚያስነሳ ምስጢር ለማንም አይታወቅም ነበረ። እርሱ ግን በአይኖቻችን የምናየውን አካባቢ አየር ግፊት አትሞስፌሪክ ፕሬሸር ሲጨምርና ሲቀንስ ተፈጥሮን እንዴት እንደሚገፋና እንደሚያናውጣት በተግባር አረጋገጠ። ይህ የማይታየው የአየር ኃይል ሁሉንም ነገር እንደሚወስድና እንደሚወስን የዘመኑ ሳይንቲስት ግን ሐሳቡን ባለመቀበል አገለለው። እርሱ ግን እውነቱን ከማውጣት ወደ ኋላ አላለም። ብዙ ጊዜ ዓለም ሊያየው የማይችለው እውነተኛ የተፈጥሮ ሕግ መጀመሪያ ላይ እንደ እብድም ሊቆጥሯቸው ይችላሉ። ከለመድ ነው ሳይንስ ገና ያልደረሰባቸው ስውር የተፈጥሮ ኃይሎች አሉ። ከመስመሮቹ በስተጀርባ እውነታው ገና ይገለጣል። እንገልጸዋለን።